ውድ ቤተሰቦቼ በጣም አዝናለሁ። ላይቭ እየሰራን ሳለ ኮኔክሽን ድሮፕ አረገብንና በማናቀው ተቋረጠ እና በርከት ያላችሁ በብዙ ሺዎች ነበራችሁ ቀጥታ ስትከታተሉ የነበራችሁት። የግዴታ እንግዲህ በዚህ ሁለተኛ ክፍል ብዬ ይሄን ቪዲዮ ይዤ መምጣት አለብኝና በዚህ ልቀጥለውና እናንተም ትከተላላችሁ ብዬ ተስፋ አረጋለሁ። በፔዤ ፕሬሲንግ ላይ ብዙ ስል ነበረ። የፔዤ ፊት መስመር ተጫዋቾች ማጥቃት ብቻ ሳይሆን በመከላከል ረገድ ብዙ ያልተወራላቸው ናቸው። በፕሬሲንጋቸው በጣም ብርቱ ነው፣ ኃይል አለው፣ አቅም አለው እና ደግሞ በፈረንሳይ ሊግ እና በጀርመን ቡንደስሊጋ በሊጉን በጀርመን እግር ኳስ በፈረንሳይ እግር ኳስ ብል ይሻላል። በሁለቱ ሶስተኛ ውድድር ማለትም ሁለተኛ የጥሎ ማለፍ ዋንጫዎች የሉም። ካራባው ካፕ አለ እንግሊዝ። በእነዚህ ደግሞ ሶስተኛ ውድድር ወይም ሁለተኛ ጥሎ ማለፍ ዋንጫ የለም። በፈረንሳይ ኩፕ ደ ላ ሊግ ከተሰረዘ 2020 ላይ ነው የተሰረዘው። 6 ዓመት ሆኖታል እና የበለጠ በአውሮፓ ደረጃ የሚሳተፉ ተወካዮቻቸው በበለጠ ኢነርጂ በበለጠ ጉልበት እስከ ሲዝኑ ማጠናቀቂያ ድረስ እንዲጫወቱና ውጤታቸውን እንዲያስተካክሉ ታስቦ የተደረገ ነውና ፔዤ በሙሉ ጉልበት እስካሁን ድረስ የዘለቀውን በዚህ ነው። ጉልበት ከሌለ በሃይ ፕሬስ መጫወት አትችልም። ፈጥነ ተረባርበ ካውንተር ፕሬስ ማድረግ አትችልም። እየተረባረብክ እየተሯሯጥክ በከፍ ባለ ኢንቴንሲቲ መጫወት አትችልም። በዚህ የውድድር ዘመን ማጠናቀቂያ ላይ አርሰናል የገጠመው እንደዚህ ያለ ፊዚካል ፈተና ነው እንደምታውቁትና በዚህ በኩል እነዚህ ቡድኖች ተጠቅመዋል። ስለዚህ ፔዤ ያንኑ የጨዋታ ስልት ይዞ ለመቀጠል የሚችልበት እድል አለ። ግን የአርሰናል ተከላካይ ክፍል ከፔዤ ጠንካራ አጥቂ ጋር ሲገናኝ በቀላሉ የማያሳልፍ በቀላሉ ፔኔትሬት የማይደረግ እንደ ቡድን ድድር ተደርጎ የተሰራ በደንብ ኦርጋናይዝድ የሆነ የመጨረሻው መስመር በግልም በቡድንም በጥንካሬ መከላከል የሚችል ከዛም ካለፈ ደግሞ በጣም ድንቅ ግብ ጠባቂ ያለው ከ13 ጨዋታዎች 9 ክሊን ሺት ያስመዘገበ ደግሞ ዴቪድ ራያ የሚባል ግብ ጠባቂ አለ እና እነዚህን ንብርብር የሆኑ የመከላከል ሂደቶችን ማለፍ አለበት ፔዤ አርሰናልን እንዲያሸንፍ ከተፈለገ እና የአርሰናል ጥንካሬ መከላከሉ ነው። እንደ ቡድን ያለው ሶሊድ መሆኑ ነው። የፔዤ ደግሞ የበለጠ መከላከሉ እንደ ቡድን ያለው ማጥቃት ነው። ግን ማጥቃት ብቻ ብለን መተው የለብንም ነው። በመከላከልም ሶስቱ አጥቂዎች በደንብ የሚሳተፉ ናቸው። እንደዛ እያልኩኝ ነበር የተቋረጠው የመጀመሪያው ቪዲዮ። በጣም ይቅርታ ጠይቃለሁ። እና አርሰናል ደግሞ አሁን ሰሞኑን ያመጣው አዲስ ስልት ደግሞ አለ። የአርሰናል ደጋፊዎች መቼም በአንድ ተጫዋች በማንኛውም ሰዓት ሊታይ በሚችል ስህተት ስትሳቀቁ ቆይታችኋል። ባለፉት ሳምንታት በዙቢሜንዲ ማርቲን ዙቢሜንዲ በሲዝኑ መጀመሪያ ግማሽ ክፍል ላይ የነበረውን ብቃት እናስታውሳለን። ለሚኬል አርቴታ ቡድን የመሃል ሜዳ ወሳኝ ስራ የሚሰራ የመሃል ሜዳ በቃ ምሰሶ ሆነ። ከኳስ ጋር ያለ ኳስ ቡድኑን እንዴት መልካስ ይዞት እንደነበረ ይሄ ከሪያል ሶሴዳድ ከሌሎች ከነ ሊቨርፑል ጋር በፉክክር የመጣው ተጫዋች አርሰናል እውነት ማገኘው ብለን ነበር። ፕሮግራሞች ሁሉ ሰርተንለታል። ልክ ነው። በወቅቱ የነበረው ፐርፎርማንስ ድንቅ ነው። ግን ፕሪሚየር ሊግ አይደለም፣ ተደራራቢ ሌሎች ጨዋታዎችም ያሉበት የእንግሊዝ እግር ኳስ በጣም አድካሚ ነው ለእርሱ ለዙቢሜንዲ። ይሄ ሲዝን የመጀመሪያ ሲዝን ስለሆነ በእንግሊዝ እግር ኳስ ላይ የመጀመሪያ ሲዝን ስለሆነ አጀማመሩ ጥሩ ቢሆንም ከዛ ግን ፊዚካሊ ተፈትኗል። መድከም አሳይቷል። ድካሙ እያዛለው ፍሬሽነሱን እያሳጣው ሲመጣ ደግሞ ስህተቶችን ማብዛት ጀመር። ስህተቶች ብቻ አይደለም፣ ስህተትን ሲወልድ ስህተትን ሲደርብ ኮንፊደንሱ ወረደና ፊዚካሊ ብቻ ሳይሆን የወረደው በኮንፊደንሱም ወርዶ ልጁ
በጨዋታ ሪስክ የሚወስድባቸውን ኳሶች ትቶ ቀላል ኳሶችን ማቀበል ጀመር። ሪስክ ፍሪ የሆኑ ኳሶችን። ይሄ ነው ለአርሰናል አማካይ ክፍል ደግሞ ላለፉት ሳምንታት በተለይ ከመጋቢት 13 እስከ መጋቢት 26 በነበረው ጊዜ ለቡድኑ እንደዛ መዳከም ከብዙ ምክንያቶች አንድ ተጠቃሽ የነበረው ይሄ ነው። ኳስ ወደ ጎን ማቀበል፣ ሪስክ አለመውሰድ፣ አለመድፈር፣ ለምን እሳሳታለሁ በሚል ፍርሃት፣ ቡድኑ እንደ ቡድን እሸነፋለሁ የሚል ስጋት አለበት። ወደ ጎን ደግሞ ስታቀብል ኳስ አይበላሽብህም በአብዛኛው እና እንደዚህ ያለ በቃ ሪስክ ያለመውሰድ ነገር በዙቢሜንዲ በጣም ይታይ ነበር እና አሁን አንድ ተጫዋች እዚህ አማካይ ክፍል ላይ በዚህ ወሳኝ ሰዓት ላይ ከፉልሃም እና ከአትሌቲኮ ማድሪድ ጋር ከቻምፒየንስ ሊግ ግማሽ ፍጻሜ ሁለተኛ ግጥሚያ ላይ ቋሚ ሆኖ ተሰልፎ አየን። ማይልስ ሌዊስ ስኬሊ። ተመልከቱ ጋዜጣ እንዴት እንደሚጽፍለት። ይሄ ሚረር የተባለው ጋዜጣ በሁለት በተዘረጋ ምንድነው ገጹ ላይ በስፕሪድ ፔጁ ላይ የሰራለት ዘገባ ነው። ለአርሰናል ሳይታሰብ ለአማካይ ክፍል ጥያቄው መልስ ሆኖ መጣ። ሌዊስ ስኬሊ። ማን ነው ሌዊስ ስኬሊ? በአርሰናል አብዛኛዎቹን ጨዋታዎች በሌፍት ባክ ወይም በግራ መስመር ተከላካይነት ሲጫወት ነበር። በአካዳሚ ደረጃ አማካይነትን ሚድፊልደርነትን ግን በደንብ የሚያውቅ ተጋጣሚ ኳስ ይዞ እሱ ማርክ ሲያደርገው ኳሱን ይዞ በመዞር ኳሱን ራሱን ነፃ በማውጣት በኩል እንደ አንድ ጥሩ አማካይ ስራ በመስራት የሚታወቀው ማይልስ ሌዊስ ስኬሊ ከተጠባባቂነት ወደ ቻምፒየንስ ሊግ ግማሽ ፍጻሜ ቋሚ ተሰላፊነት አጭር ሽግግር ለአርሰናል ይሄ በረከት ይዞ ነው የመጣው። በነገራችን ላይ ስለ ቡድን ስራ አይደለም የምናወራው። አንድ ተጫዋች ብቻውን በተናጠል ቢደነቅም ግን አብረውት ያሉት ጓደኞቹ በተለይ ታክቲካል በሆኑ ምክንያት በቡድን ስራ ላይ እነርሱም አብረውት ምን ያህል በውጤታማነት ወይም በስኬት እየተጫወቱ እንደሆነ ማወቅ ያስፈልጋል እዚህ ጋር እና ሌዊስ ስኬሊ በነገራችን ላይ እዚህ ገጽ ላይ በስተግራ በኩል በጥቁር ባክግራውንድ የተጻፈውን አይታችሁታል። ለአርሰናል ደጋፊዎች ሌላ የምስራች። መቼም ገንዘቡ ኪሳቸው አይገባም፣ ወደ ክለቡ ነው የሚገባው። ግን ክለቡ ግን ተጫዋቾችን የመግዛት አቅም ምናምን የሚያገኘው እንደዚህ ያሉ ከፍተኛ ገቢዎችን ሲሰበስብ ነው እና በቻምፒየንስ ሊግ አሁን የፍጻሜውን ሳይጨምር አርሰናል 120 ሚሊዮን ፓውንድ እንደሰበሰበ ዜናው በግራ በኩል ያሳያል። 120 ሚሊዮን ፓውንድ ወይ 142 ሚሊዮን ዩሮ ያለ ሽንፈት በመምጣቱ ሊግ ፌዙን በማጠናቀቁ በየጨዋታው በማሸነፉ አቻ በመውጣትም ያገኘው የፐርፎርማንስ ክፍያና ቫልዩ ፒላር የሚባለው ደግሞ ይሄ ዩኤፋ ቫልዩ ፒላር የሚለው የሀገሩ የሚዲያ ማርኬት የቴሌቪዥን ገበያ የሌላም ብቻ ተቀላቅሎ የሚገኘው በአጠቃላይ በፐርፎርማንስም በምንም 142 ሚሊዮን ዩሮ አድርሶታል። ፍጻሜውን ካሸነፈ ደግሞ ከዚህ በላይ ይጨምራል ማለት ነው። ይሄ እንግዲህ የአርሰናልን ካዝና በደንብ ሊያሳብጠው ይችላል። በዩኤፋ ፎርሙላም አርሰናል ቢጫ አብርቶበት ነበር የተባለውን ያንንም ሊያካክስ የሚችልበት እድል አለ ማለት ነው። አሁን ፋይናንሻል ፌር ፕሌይ ቀርቶ ሌላ ፎርሙላ መጥቷልና እና ስለ ሌዊስ ስኬሊ ቆይ ያነሳሁትን ልቀጥል እና ስኬሊ አማካይ ቦታ ላይ ሲሰለፍ በስተግራ በኩል ደግሞ ሌላ ተጫዋች እየተሰለፈ እያየን ነው። በእነዚህ ሁለት ጨዋታዎች በፉልሃም እና በአትሌቲኮ ማድሪድ ጨዋታ ሪካርዶ ካላፊዮሪ። አሁን የሪካርዶ ካላፊዮሪ እና የሌዊስ ስኬሊ እዚህ ጋር መጣመር ዴክላን ራይስን ጨምሩበት። በ6 ቁጥር ቦታ ላይ ነው ራይስ እየተጫወተ ያለ። አሁን ዙቢሜንዲ እና ራይስ ፊትና ኋለኛ ሆኖ ሲጫወቱ ቆይቷል አብዛኛው የውድድር ዘመን እና የዙቢሜንዲ ሁለቱም ደክመዋል። ግን የዙቢሜንዲ ድካም በጣም የባሰ ሆነና
ለብዙ ስህተቶች ያጋልጠው ጀመር። ሪስክ የማይወስድበት ደረጃ ደረሰ። ስለዚህ እሱን ተጠዋዋቂ አድርጎ ማሳረፍ ነበረበት ሚኬል አርቴታ። በሱ ቦታ ላይ ሁላችን የምናስበው ክሪስቲያን ኖርጋርድን ለምን አያሰልፈውም ብለን ሊሆን ይችላል። ግን እዚህ ጋር ሌላ ተጫዋች ለካ አማካይ ቦታ ላይ በውጤት መጫወት እንደሚችል አምኖበት ሪስክ ወስዶ ብዙ የአርሰናል ደጋፊዎች በፉልሃም ጨዋታ ላይ እርሱ ተጠባባቂ ሆኖ ዙቢሜንዲ ሌዊስ ስኬሊ ሲጀምር በአማካይ ቦታ ስጋት ገብቷቸዋል። ምክንያቱም እያንዳንዱ ጨዋታ እንደ ፍጻሜ በሚታይበት ሰዓት ላይ እንዲህ ያለ ሪስክ መውሰድ ተገቢ ነው ወይ በሚል ግን በአካዳሚ ደረጃ ቦታውን በደንብ ነው የሚያውቀው። እንደውም ሌዊስ ስኬሊ የበለጠ የቱ ጋር ነው መሰለፍ የምትፈልገው ከተባለ አማካይ ቦታ ላይ ነው መሰለፍ የሚፈልገው እና ይህን የመሰለ እድል ስላገኘም ተደስቷል። ታዲያ ለዙቢሜንዲ ራይስ አማካይ ክፍል ላይ ላለው የአካል መዳከም እና ለርዛም መጥፎ ትሩፋት መፍትሄ ይሆን ዘንድ ሚኬል አርቴታ በወሳኝ ሰዓት ይሄንን ጥምረት ወለደው። ራይስ 6 ቁጥር፣ ሌዊስ ስኬሊ ቦክስ ቱ ቦክስ፣ ሪካርዶ ካላፊዮሪ በግራ በኩል ፉልባክ ቦታ። ይሄ ለሌዊስ ስኬሊ ቦታ የሰጠ ነው። ሌዊስ ስኬሊ እኮ ግራ መስመር ተከላካይ ቦታ ላይ እንኳን ቦታውን አጥቷል ዘንድሮ እንደምታውቁት። ካለ ካላፊዮሪ ነው፣ ከሌለ ደግሞ ፔሮ ሂንካፔ ነው የሚሰለፍ። ሶስተኛ ተመራጭ ሆነ በግራ በኩል። ስለዚህ በግራ መስመር ተከላካይነት ቻምፒየንስ ሊግ ግማሽ ፍጻሜን የመጫወት እድሉ እነዚህ ተጫዋቾች ተጎድተው ካልሆነ በስተቀር ሊሆን አይችልም። ግን አማካይ ቦታ ላይ ከዛው ከስብስብ ውስጥ ይህንን መፍትሄ ለአማካይ ክፍሉ ለነ ዙቢሜንዲ ድካም ላመጣው ችግር መፍትሄ አድርጎ አመጣውና ታክቲካሊ አሁን በጣም የሰመረ ውህደት ፈጠሩ። ሪካርዶ ካላፊዮሪ ሊያጠቃ ላይ ሲወጣ ብዙ እንደሚያጠቃ ይታወቃል ከሂንካፔ። ስኬሊ ወደ ግራ በኩል ሆኖ ይጠብቀዋል፣ ጀርባውን ይጠብቃል። ወይም ስኬሊ ከሌለም ራይስ ያንን ቦታ ይጠብቃል። ስኬሊ መለስ ሲልና ከተከላካዮች ኳስ ሲቀበል ራይስ ደግሞ ራሱን ወደ 8 ቁጥር ይቀይራል። የበለጠ ግን ራይስ ከስኬሊ የበለጠ ድካም ስላለበት አሁን ጠባብ ኤሪያ ላይ በአብዛኛው እንዲሸፍን የሚያስገድድ ቦታ ነው የሰጠው። ምንም እንኳን ሂትማፑን ብታዩት ከዛም ወጥቶ አልፎ አልፎ እያጠቃም እንደሚጫወት ብናውቅም ግን እንደዛ በሚወጣበት ጊዜ ሌዊስ ስኬሊ 6 ቁጥርነቱ ሚና ይዛል እና በዚህ በኩል የሶስቱ ተጫዋቾች በሁለቱ ጨዋታዎች ላይ ያሳዩት ውህደት ለቻምፒየንስ ሊግ ፍጻሜ ይሄ መደገም አለበት የሚያስብል። እንግዲህ እስከ ግንቦት 22 ድረስ በርከት ያሉ ገና ቀናት አሉን። በፕሪሚየር ሊግ ላይ ገና 3 ጨዋታዎች አሉ። በ3ቱ ጨዋታዎች ላይ ይሄው ጥምረት ይበልጥ ፋይንቲዩን ከተደረገ የፓሪስ ሰን ጀርመን ፈጣን ማጥቃት ለማቆም መሃል ሜዳ ላይ የሉዊስ ስኬሊ ተከላካይነት አስፈላጊ ነው። የሶስቱ ተጫዋቾች ውህደትም እዚህ ጋር ይበልጥ ኮምፓክት ለመሆን አስፈላጊ ነው። ግን ደግሞ ፍጻሜ ስለሆነ ቡድኑ ማጥቃት ስላለበት የአርሰናል የግራ መስመር ማጥቃት ደግሞ በሪካርዶ ካላፊዮሪ እንዲደገፍ ወይም ዴክላን ራይስ ደግሞ ይበልጥ ማጥቃቱንም ደግሞ አብሮት ከፊት መስመሩ በስተጀርባ ሆኖ እንዲጫወት ሌዊስ ስኬሊ እዚህ ጋር ደጀን ሆኖ ሬስት ዲፌንሱን አንድ አካል ሆኖ እንዲጠብቅ ይሄ ሳይፈለግ አይቀርም። በፉልሃም እና በአትሌቲኮ ጨዋታ ላይ ያየነው እውነት ይሄ አዲስ ኤክስፐሪመንት ቢሆንም በጣም ጥሩ ውጤት ያመጣ ኤክስፐሪመንት ነው። በፉትቦል ሪስክ መውሰድ አንዳንዴ ያስፈልጋል። ሪስክ አይወስድም ተብሎ ሲታማ ነበር ሚኬል አርቴታ። ግን እንደዚህ በአመራረጥ ግን እንደዚህ ያለ ሪስክ ወስዶ አሁን ሌዊስ ስኬሊን የአማካይ ክፍሉ አንድ ወሳኝ ተጫዋች እያደረገው ይገኛል። 2 ጨዋታዎች ላይ የጨዋታዎቹን ክብደት ካያችሁ እንደው ዝም ብሎ በቀላሉ የሚወጧቸው ጨዋታዎች ስላልሆኑ የዚህ ተጫዋች ትክክለኛው ብቃት ተፈትኗል ብዬ ነው ማምነው። ቻምፒየንስ ሊግ ግማሽ ፍጻሜ መልስ ጨዋታ በጣም ጫና ያለው ነው። ለአርሰናል ደግሞ ፉልሃም ሆነ ዌስትሃም ሆነ ተከታታይ ጨዋታዎች ሁሉ በሲዝኑ መጨረሻ ላይ ከባድ ጫና ነው ያለባቸው። ስለዚህ ይህን ሁሉ ጫና ተቋቁሞ ልጁ የ1-1 አጋጣሚዎችን ሲያሸንፍ
ወይም በማርቲን ዙቢሜንዲ የበዛውን ይሄ ጎንዮሽ ኳስ አስወግዶ ፎርወርድ ፓሶችን በብዛት እያደረገ አርሰናልን የበለጠ ወደፊት እንዲጠጋ ሲያደርግ ጉልበቱ፣ ትኩስ ጉልበቱ፣ ተነሳሽነቱ፣ መሰጠቱ ይሄ ሁሉ ስትመለከቱ ለፍጻሜው አርሰናል ይህንኑ አሰላለፍ የመድገም እድል እንዳለው ከወዲሁ ታያላችሁ። ግን ከዚህ በኋላ 3 ጨዋታዎች አሉ፣ የእሁዱን ጨምሮ ብዙ ቀናት አሉ። የተጫዋቾቹ ፊት መሆን አስፈላጊ ነው። እዚህ ጋር ጉዳት ሊኖር አይገባም። በቀሩት 3 ጨዋታዎች ደግሞ የበለጠ ተዋህደው ደግሞ መታየት አለባቸው እና ለሉዊስ ስኬሊ ለቤተሰቡ ድንቅ ነበረ። ይሄ ከአትሌቲኮ ጨዋታ በኋላ እሱ ራሱ ቪዲዮ ፖስት አድርጎ ነበረ ከአያቱና ከእናቱ ጋር ደስታውን ሲገልጽ እዛ አብረው የድል ደስታ ሲጨፍሩ የሚያሳይ ምናምን። በመላው ቤተሰቡ ፈጽሞ ባላሰበው ደረጃ ላይ ነው በድንገት ልጃቸውን ያገኙት። ተጠባባቂ ነበር። ጓደኛው እኮ ወደ ማርሴይ ሄዷል በውሰት ኢትን ዋኔሪ። እሱም በውሰት የመሰጠት ወይም ምናልባትም የመሸጥ ሲዝኑ ሲጠናቀቅ የመሸጥ እድል ፈንታ ሊያጋጥሙ ይችላል ተብሎ ተሰግቶ ነበረ። ግን ሚኬል አርቴታ ረካበት። ተመልከቱ ከፉልሃም ጨዋታ በኋላ ይህንን ፎቶ እንዴት ሲተቃቀፉ እንዳየ። የሰጠውህን ኃላፊነት በደንብ ተወጥተሃል። በኋላም ከጨዋታ በኋላ ማብራሪያ ሲሰጥ ነበረ ስለ ሉዊስ ስኬሊ ሚኬል አርቴታ እና ዋናው ነገር ለአሰልጣኝ የሚመች ተጫዋች መሆኑ ነው። 3ኛ ተመራጭ በሆነበት ባለፈው ሲዝን እንግዲህ ስንት ነው 26 ጨዋታዎች ተጫውቶ ነበር። ዘንድሮ 16 ብቻ፣ ልዩነቱ ብዙ ነው። ግን አላኮረፈም፣ አልተነጫነጨም። እንደውም ሚኬል አርቴታ ጨከነበት ተባለ። ግን እሱ ግን በጂምናዚየምም በትሬኒንግ ሜዳም አቲቲዩዱን ጠበቀ። ባገኘው እድል ሁሉ ፍላጎቱን ሲያሳይ ሲለፋ ቆየና ይኸው ይህንን እድል አገኘ። የዙቢሜንዲ መድከም ለሉዊስ ስኬሊ ቀን አወጣለት ማለት ነው። አንድ ዘጋቢ ምን አለ? ሳይታሰብ አርሰናል ኳስ ወደ ጎን ሳይሆን ወደፊት የሚያቀብል አማካይ ያገኘ አለ። ሚረር በተባለው ጋዜጣ ላይ ቅድም ባሳየኋችሁ ከስህተት የነጻ ቅብብል። እርግጥ ከአትሌቲኮ ማድሪድ ጋር መጀመሪያ ያስተዋልኩት የመጀመሪያዎቹ 10-15 ደቂቃዎች ላይ ሉዊስ ስኬሊ ከኳስ ጋር ነገሮች አልመጡለትም ነበር። ጓደኞቹም ለእርሱ ሪስክ የሆኑ ኳሶችን ለማቀበል ፈራ ተባ ሲሉ ነበር፣ ሲያመነቱ ነበር። በኋላ ግን መጣለት፣ ገባ። አርሰናል አትሌቲኮ ግማሽ ሜዳ ላይ እየዋሉ መጫወት ቻሉ፣ በደንብ መቀባበል ቻሉ፣ ጥቃቶችንም አማካይ ክፍል ላይ ማቋረጥ ቻለ። ሉዊስ ስኬሊ በደንብ በጥሩ ብቃት ጨረሰ ሲዝኑ ጨዋታውን እና በጥሩ ሙድ ላይ ነው የሚገኘው፣ በጥሩ ኮንሲስተንሲ ላይ ነው የሚገኘው። ተጠባባቂ ሆኖ ያላኮረፈ በቋሚነትማ እንደዚህ አይነቱን እድል አግኝቶ እንዴት ለፍቶ አይጫወት? እንዴት ለፍቶ በውጤታማነት አይጫወት? አሁን አርቴታ ፎርሙላውን አግኝቷል። ዙቢሜንዲ እና ራይስ ያሳዩትን መዳከም ተከትሎ ራይስን ወደ 6 ቁጥር አምጥቶ ግን ደግሞ እየተቀያየረ 8-6 እየሆነ እንዲጫወት በማድረግ በእንቅስቃሴ መሃል ራይስ፣ ማይልስ ሉዊስ ስኬሊ እና ካላፊዮሪን ማጣመር ለአርሰናል አማካይ ክፍል ለወቅቱ ድክመት መድኃኒት ሆኖ አግኝቶታል። ውጤቱም አምሮለታል። በዚሁ ይቀጥላል ተብሎ ይታሰባል። በእሁዱ የዌስትሃም ጨዋታ ላይም ይኸው ይቀጥላል ተብሎ ይታሰባል። ሉዊስ ስኬሊ በተጋጣሚ ግማሽ ሜዳም በራሱ ግማሽ ሜዳም ኳስ ይነጥቅለታል፣ 1-1 ያሸንፍለታል፣ ፎርወርድ ኳሶችን ይሰጥለታል። አልደከመውም፣ ይሮጣል። እርግጥ አንዳንድ ጊዜ ለቢጫ ካርድ የተጋለጠ ነው ልጁ፣ ግን ኢትስ ኦኬ። ከካላፊዮሪ ጋርም የፈጠሩት ውህደትም ደግሞ ካላፊዮሪ እንዲያጠቃ ነፃነት ይሰጠዋል። ምን ትፈልጋለህ ታዲያ? ምን ትፈልጋለህ? በዚህ አርሰናል የተሳካ የአማካይ ክፍል መስተጋብር መፍጠር ችሏል። ታክቲካሊም ነገሮች ሁሉ ጥሩ ሆነውለታል። ይሄ እንግዲህ የበለጠ ፋይንቲውን ሊደር የበለጠ ሊሻሻል እንደሚችል በቀጣዮቹ ጨዋታዎች ላይ መጠበቅ ይቻላል ማለት ነው። በጣም አመሰግናለሁ። ይሄ ቪዲዮ ላይቭ አይደለም፣ ግን ከዛኛው ከላይቭ ተከትላችሁ እንዳያችሁት ተስፋ አረጋለሁ። አብራችሁን ስለቆያችሁ በጣም ነው የማመሰግነው። እናንተን ብቻ ሳይሆን የዕለቱን አጋሮቻችንም 3ቱንም
ስፖንሰሮቻችንም ከልብ ማመስገን አለብኝ። ክሊክ ከቢጄስ ፖልትሪ ፋርም ጋር በመተባበር ይህንን ቪዲዮ ስፖንሰር አድርጎ አቅርቦላቸዋል። ተወዳጅ የሆኑትን የቢጄስ ፖልትሪ ፋርም ከዶሮ የሚሰሩ ምግቦችን ክሊክ ዴሊቨሪ ባላችሁበት ሊያደርስላችሁ ዝግጁ ነው። በ664 ደውሉ ወይም በአፕ ስቶር እና በፕሌይ ስቶር በአፕሊኬሽናቸው በኩል እዘዙ። ሌሎችም በርከት ያሉ ሬስቶራንቶች ከክሊክ ጋር እየሰሩ ነው። ምንም አይነት ዕቃ ቢሆን መኪናም እንኳን ቢሆን ዴሊቨሪ ከፈለጋችሁ ዴሊቨር ሊያደርግላችሁ ክሊክ በአስተማማኝ አገልግሎት አለው ይላል። እናንተ ብቻ በ664 ደውሉ። ክሊክ ራይት ኦን ታይም። ኢትዮጵያዊ ትጥቅ አምራችና አቅራቢ ብራንድ ዋናውም ሌላው ስፖንሰራችን ነው። ለወጣት ተጫዋቾች ማንነትን፣ ኩራትን፣ ከፍ ማለትን ማይንድሴት የሚያላብሱ ከፍተኛ ጥራት ያላቸውን ትጥቆች ያመርታል። ዋናው በብስራት ስፖርትም የሬዲዮ አጋራችን ነው። በዚህም በላይቭ ስትሪሚንግ የዚሁ ፖድካስትም አጋር ነው። ከልብ አመሰግናለሁ ስለምትደግፉን። ዋናው ወደፊት ይላል። ምርጥ ከፍተኛ ጥራት ያለው ትጥቅ ነው ዋናው። ስማይል ስፔሻሊቲ የጥርስ ህክምና ማዕከልም የውብ ፈገግታን ቤት ነው። ውብ ፈገግታን ብቻ ሳይሆን ደስታን ነው የምንሸጠው ይላል። ለህፃናትና አዋቂዎች በጥርስ ህክምናው ዘርፍ አሉ በተባሉ ዶክተሮች እየታገዝን ማንኛውም ከቀላል እስከ ከባድ የጥርስ ህክምና ከምቹ መስተንግዶ ጋር እንሰጣለን ይላል። ስማይል ስፔሻሊቲ የጥርስ ህክምና ማዕከል። ሶስቱንም ከልብ አመሰግናለሁ። የሶስቱንም ቪዲዮ ማስታወቂያዎችን ተመልክተን እሰናበታችኋለሁ። ባላችሁበት ሁሉ ሰላምና ጤና እመኛለሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ። የሚፈልጉን ነገር ሁሉ በአንድ ክሊክ ርቀት ቢሆንስ? ፈጥኖ የሚደርስ የልብ የሚያደርስ የሚፈልጉትን በክሊክ ማሰስ ትልቁንም ትንሹንም ሁልጊዜ ክሊክ በሩ ላይ ፈጥኖ የሚደርስ ያላባዜ ይሸመቱ ሁሉንም አስቤዛ በሮት ላይ ያገኙታል እንደው ለማንኛውም ነገር መኪና እንኳን ሳይቀር ይዘዙ። በክሊክ ዓለምን ወደ እርሱ ያስጠጉ። ማንኛውም ነገር በየትኛውም ሰዓት አሁኑኑ ከጉግል ፕሌይ ወይም ከአፕ ስቶር ያወርዱ። ክሊክ። እሺ ሙሉ ዓለም፣ ፈገግታን ውብ የማድረጉ ሂደት እንዴት ነበር? እንከን አልባ ፈጣንና ምቹ በሆነ መንገድ አከናውነውልኛል። ሜላት፣ የባለሙያዎቻችን ጥምረትስ? የቡድኑ ጥልቅ ችሎታና እንክብካቤ ወደር የለውም። ስማይሎች ነን። የጥርስ ውበትና ሕክምናን ወደ ጥበብ የቀየሩት ስማይል ስፔሻሊቲ ጥርሶን በሚደንቅ ጥንቃቄ ለማመን በሚከብድ ችሎታ ውብ እናደርጋለን። ፍልቅልቅ በስማይል ስፔሻሊቲ ዴንታል ሴንተር